ጥሩ ተረት ነግራችኋለሁ። ታዲያ በደንብ አዳምጡኝ እሺ ጎበዞች። እስኪ አቤት 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 ጥሩ። አሁን እንግዲህ ከኔ ጋር ቆይታ ታደርጋላችሁ። እንደዛ ነው የሚሆነው አይደለም? ጎሽ ማን ነው ልጆች? አበበ። ማን አበበ? ወዴት ሄደ? ወደዚህ ሄደው አታበበ አበበ ማን ነው እሱ? ቆይ እስኪ እንዴት ነችና? ቆይ እንዴት ነው በሽማግሌ መገለጥ ይቻላል እንዴ? አይቻልም አይደል? አበበን አሁን ተነግሮኛላችሁ። ወዴት ሄደ? ወደዚህ። ወዴት ነው? ወደዚህ ሄደ። ወዲህ ነው። እሺ ልጆች፣ ይሄ አበበ የሚሉት ልጅ እንደው አስቸጋሪ ልጅ ነው ማለት ነው አይደለም? አዎ አስቸጋሪ ልጅ ነው ማለት ነው። ስለዚህ ና አበበ ናውጣ። አሁን አይቻለሁ። ናውጣ ብያለሁ። ና ቶሎ ወንዶች ነችና ና እኮ ነው ምን ዛሬ ሁሉ እንዳይመጣል። አረ አኑ ምን ዛሬ አበበ የሽማግሌ ተረት ማርና ወተት ይባላል። እንግዲህ ዛሬ የምነግራችሁ ተረት ስለ ሁለት አስቸጋሪ ልጆች ነው። እየሰማችሁ ነው አይደል? ጥሩ። አንድ አቦቸርና ኤልሞ የሚባሉ አስቸጋሪ ልጆች ነበሩ። ይገርማችኋል፣ እነዚህ አስቸጋሪ ልጆች ለወላጆቻቸው ለመምህራናቸው አይታዘዙም። በጣም አስቸጋሪ ናቸው እና ይገርማችኋል። ተረቱን ስላዳመጣችሁ እጅግ አመሰግናለሁ። በሌላ ተረት ተመልሼ እመጣለሁ። እናንተ ደግሞ ከኤልሞ አስቸጋሪው ጋር አብራችሁ ትቆዩኛላችሁ። እኔም ተረቱን በደንብ አዳምጫለሁ። ስለዚህ ከተረቱ ምን እንደተማሩ 3 ልጆች ይነግሩኛል። አባባቸው እያሉ ልጆች ደግሞ ጎበዝ መሆናቸውን በደንብ ተረቱን ማዳመጣቸውን ልናውቀው ሲመልሱልን ነው። ግን አንድ ጨምሩላቸዋል። አጠር ያለ አይደል አባባ? ስለዚህ መልሱን ከመለሱ አንድ ተረት ማዳመጥ ይችላሉ ማለት ነው። ተረቱን በደንብ ያዳመጠኝ መልስ ይሰጣል፣ በትክክል ይመልሳል። ምን እንደተማራችሁ ትነግሩኛላችሁ ከተረቱ። ጎበዝዬና ጀግኖች የደቡብ አካዳሚ ደስ ስላሰኛችሁን በጣም ነው የምናመሰግናችሁ። በሉ እስቲ በጣም ጥሩ ልጆች፣ ደስ ብሏችኋል አይደለ? እስቲ አጨብጭቡ ለራሳችሁ በደንብ። እሺ ለነሱም በደንብ አጨብጭቡ። እሺ በመቀጠል በጣም ደስ የሚልና አዝናኝ ትዕይንቶችን አይተናል፣ ትምህርቶችን ተምረናል፣ ተረት ተምረናል። በጣም ደስ ብሎናል። በጣም ነው የምናመሰግናችሁ። በትምህርት ቤቱ ስምና በመምህራን ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ረጅም እድሜና ጤና ይስጣችሁ። ከዚህ የተሻለና የበለጠውን ነገር ደግሞ እንድትሰሩ እግዚአብሔር አቅም ይስጣችሁ።